ሰላም እንዴት ዋላችሁ? እግዚአብሔር ይመስገን። ሰሞኑን እንግዲህ ጥሩ ዜናዎች ይኖሩናል። እኔም በአዳዲስ መረጃዎች መጥቻለሁ። በመጀመሪያ ይኸውላችሁ የምታዩትን ቪዲዮ ላይክ አድርጉ፣ ሰብስክራይብ ይደረግ፣ ሼርም አድርጉ ለሁሉም ሰው። ከኢትዮጵያ በኢምፕሎይመንት ቪዛ ሆነ በቪዚት ቪዛ ወደ ዩናይትድ አረብ ኤሚሬት ዱባይ መምጣት ተከልክሎ ነበረ ወይንም ብዙ ሰው ኢሚግሬሽን ላይ ሲመለስ ነበረ። በመጀመሪያ ማወቅ ያለብን ነገሮች አሉ። እዚህ ጋር መንግስት አይደለም የመለሳችሁ ወይንም የሆነ አካል አይደለም የመለሳችሁ ሲስተሙ ነው። አንደኛ ነገር አንድ ኤርፖርት ወይንም አየር መንገድ ውስጥ 3 አካላቶች አሉ። አየር መንገድ ምንድነው ጥቅሙ? የሀገር ውስጥ በረራዎች በተጨማሪም ደግሞ ከሀገር ውጪ እያንዳንዱ የሚደረጉ የሰውም ሆነ የእቃ እንቅስቃሴዎች ከሀገር መውጣት መግባት። እዛ ጋር ስንት አካላቶች ያስፈልጋሉ ብለን ካልን 3 አካላቶች እዛ ጋር ያስፈልጋሉ። 3 ነገሮች፣ አንደኛ ኢሚግሬሽን፣ ሁለተኛ ጉምሩክ፣ ሶስተኛ ራሱ የኢትዮጵያ አየር መንገድ ባለስልጣን። እነዚህ 3ቱ አንድ ላይ ተደምረው ነው ኤርፖርቱን እያስተዳደሩ የሚገኙት ወይንም ማኔጅ እያደረጉ የሚገኙት ማለት ነው፣ የሀገሪቱን የኢትዮጵያ ማለት ነው። ካዲያ ምንድነው የተፈጠረው ካላችሁ የኢሚግሬሽን ስራ እዛ ኤርፖርት ውስጥ የሚገቡና የሚወጡ ሰዎችን ዶክመንት ማጣራት፣ ማጽደቅ፣ ፍቃድ መስጠት ከሀገር እንዲወጡ ወይንም ወደ ሀገር እንዲገቡ። ይሄ የኢሚግሬሽን ዋነኛ ስራ ነው። የጉምሩክ ስራ ደግሞ ዜጎቻችን ከተለያዩ አገራት በንግድ መልክ የሚያስገቡትን እቃዎች፣ ያንዳንዱ እቃዎች፣ ንብረቶች ቀረጥ እየጣለበት ምን ያህል ይሄ ቀረጥ ታክስ ይከፈልበታል፣ እያንዳንዱ ከቀረጥ ጋር የተያያዙ ነገሮች፣ ከእቃዎች ጋር የተያያዙ ነገሮች የሚወስን ጉምሩክ ነው። ሶስተኛ ደግሞ የኢትዮጵያ አየር መንገድ ማጓጓዝ ነው ስራው፣ ሌላ ምንም አይደለም፣ ማጓጓዝ ነው። አንድን ሰው ከአንድ ሀገር ወደ ሌላ ሀገር ማጓጓዝ፣ ወደሚፈልግበት ሀገር ወይንም ስፍራ ደህንነቱ በተጠበቀበት መልኩና ደስ በሚል ሁኔታ ማድረስ ነው የኢትዮጵያ አየር መንገድ ስራ። ካዲያ ምንድነው የተፈጠረው ብላችሁ ካላችሁ በሰሞኑ ይታወቃል። ባለፉት ኦልሞስት ይሄ ጉዳይ 1 ወር ሊሞላው ነው። መንግስት የውጭ ሀገር ስራ ስምሪትም ወይንም የውጭ ሀገር የስራ ጉዞዎችን ዘመናዊና ፕሮፌሽናል ለማድረግ የራሱን የሆነ አቅጣጫ ቀርጾ እየተንቀሳቀሰ ይገኛል። ባለፉት 2 እና 3 አመታት ውስጥ ይሄንን ስራ እየሰራ ይገኛል። ውጤታማም ጭምር ነው፣ እያየን ነው። እንደተለመደው በፊት እስካሁን እስከ ቅርብ ጊዜ ድረስ ከዛሬው ድረስ ኢትዮጵያን ወንድሞቻችን በህገወጥ መልኩ ከሀገር የሚወጡበት ሁኔታ ነው ያለው። ይሄም ደግሞ ወደ የሚፈልጉበት ሀገር ከሄዱ በኋላ ለብዙ መከራ፣ ችግር እንዲሁም ሞት፣ የአካል ጉዳት ጭምር እየዳረገ ይገኛል። የቅርብ ጊዜ ትውስታችን ከሳውዲ አረቢያና ከተለያዩ አረብ ሀገራት እንደውም ከኢማራት ከዱባይም ጨምሮ በብዙ ስቃይ ውስጥ ያሉ ኢትዮጵያውያኖችን መንግስት በራሱ ወጪ አውጥቶ ወደ ሀገር በሰላም እንዲገቡና ቤተሰቦቻቸውን ዳግም እንዲገናኙ አርግቷል። አሁንም ድረስ በህገወጥ መልኩ መጥተው ወደዚህ ወደ አረብ ሀገራት ላይ በተለይ የሁለትዮሽ ስምምነት ወደ ተደረገባቸው ሆነ ወዳልተደረገባቸው ሀገራቶች ላይ መጥተው ስቃይ ላይ ያሉ ሰዎች በጣም በብዛት ይገኛሉ። እስካሁን ዶክመንት አልባ፣ መረጃ አልባ የሆኑ ዜጎች አሉ። ብዙ ስቃይ ላይ ያሉ ዜጎች አሉ። መንግስት ድረስልን ጥሪ የሚፈልጉ። ይሄንን መንግስት ከግምት ውስጥ ለማስገባት የውጭ ሀገር ጉዞ፣ የስራ ጉዞ ወይንም የስራ ስምሪት፣ የውጭ ሀገር የስራ ስምሪት ቀልጣፋ እንዲሁም ህጋዊ ከአሰራር ብልሹ የሆነ
ፕሮፌሽናል ፍጹም ፕሮፌሽናል በሆነ መንገድ የበቃ የተማረ ስለሚሄድበት ሀገር ጥሩ ግንዛቤ እንዲኖረው ተደርጎ በሙያም ሙያ አስጨብጦ ላስጨበጠው ሙያ ፈተና ፈትኖ ሲኦሲ ሰጥቶ በህጋዊ መንገድ የሁለትዮሽና ስምምነት አግሪመንት በመፈጸም ወደ ሁለትዮሽ ስምምነት ወደ ተደረገባቸው ሀገራቶች በህጋዊ መንገድ መንግስት መላክ ጀምሯል። በተለይ ሴቶች እህቶቻችን በዚህ እስካሁንም ድረስ ተጠቃሚ ይገኛሉ። በብዙ ሺህ የሚቆጠሩ ሴቶች እህቶቻችን እየተጠቀሙ ይገኛሉ እስካሁኑ ድረስ። ስለዚህ መንግስት በደንብ ትኩረት አድርጎ የሰራበት ያለ ጉዳይ የዜጎችን መብት፣ ደህንነት እንዲሁም ክብር ጭምር ሁለንተናዊ ተጠቃሚነትን ያማከለ የውጭ ሀገር ስራ ስምሪት እንዲደረግ ነው። ሌላ ምንም አላማ የለውም መንግስት። ይህንን ለማድረግ ደግሞ ራሱን የቻለ ተቋም አቋቁሞ ስራና ክህሎት ሚኒስቴር የሚል ተቋም አቋቁሞ እየሰራ ይገኛል እስካሁን ድረስ። ይህ ተቋም ወደ ውጭ ሀገር ወይንም ወደ ሁለትዮሽ ስምምነት ተደረገባቸው ሀገራትም ሆነ ከሀገር ውጪ ወደ ሌሎች ዓለማት የሚደረጉትን የስራ ጉዞዎችን በስርዓቱ መርምሮ አጣርቶ የሚያጸድቅ የሚያሰማራ ፍቃድ የሚሰጥ ከሀገር ወጥተህ እንድትሰራ ፍቃድ የሚሰጥ ተቋም ነው። ይህ ተቋም በስራ ላይ እንዳለ ይኸው 2-3 አመታቶች ተቆጥረዋል። በጣም ስኬታማ ተቋም ነው። በመሆኑም ግን አሁንም ድረስ እኛ ኢትዮጵያውያኖች ያለንበት ችግር ምንድነው? ህገ ወጥ መንገዱን በጣም ተላምደነዋል። ከዚህ ነገር ውስጥ መውጣት አንችልም። እስካሁን በዚህ አካዋን በህገ ወጥ መልኩ ከሀገር ለመውጣት በኢምፕሎይመንት ቪዛ፣ በስራ ቪዛ ይህን ነገር ሳናሟላ በዚህ ተቋም ሳናልፍ መንግስት ባቋቋመው ህግ ወይም አሰራር ሳናልፍ በራሳችን በህገ ወጥ መልኩ ለመሰማራት በምናደርገው ሙከራ የቪዛ ወጪ ከስረን የቲኬት ጭምር ከስረን ኢሚግሬሽን ላይ ስንሄድ ዶክመንት መርምሮ ለማሳለፍ ፍቃድ የሰጠው አካል እየመለሰን ይገኛል እና ለብዙ ኪሳራ እየተዳረግን እንገኛለን። ብዙ ኢትዮጵያዊ ወገን አዝኖ አልቅሶ ተክዞ ቤቱ ቁጭ ብሏል። በማወቅም ሆነ ባለማወቅም ነው። ስለዚህ የውጭ ሀገር ጉዞ ከማድረጋችን ለስራ በአንዱ ሀገር ወደ ሌላ ሀገር በተለይ የሁለትዮሽ ስምምነት በተደረገባቸው ሀገሮች የውጭ ሀገር ስራ ስምሪት ለማድረግ ለምሳሌ ውጭ ሀገር የሁለትዮሽ ስምምነት የተደረገባቸው ሀገራቶች ቤይሩት፣ ኩዌት፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት እና የመሳሰሉ ሀገራት ላይ ለመሰማራት በተመረጡ የሙያ ማሰልጠኛዎች ትምህርት ቤቶች መንግስት ፍቃድ በሰጣቸው ትምህርት ቤቶች የሙያ ስልጠና ወስደን ብቃታችንን አረጋግጠን ሲወስደን መንግስት እያንዳንዱን ስቴፕ ፕሮሰስ አድርጎ ዶክመንታችንን አጣርቶ እያንዳንዱን አካሄድ ጠብቀን መሰማራት እንችላለን። ከዛ ውጪ ግን አሁንም ድረስ ህገወጥ ስራ ስምሪት የማይቻል መሆኑን አውቃችሁ ከዚህ እንድትጠነቀቁ እላለሁ። አመሰግናለሁ።